ሰላም እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም ደግሞ እንደተለመደው የዘጠኙ ህፃናት ምግብ የአራተኛ ቀን ይዤ መጥቻለሁኝ። ያው 3 አይነት ምግብ ቁርስ፣ ምሳ፣ እራትና 2 ደግሞ ለቁርስና ለከሰዓት በኋላ የሚሆን እንደ መክሰስ ነው ያዘጋጀሁት። በዚህ ቻናል ላይ ከ6 ወር ጀምሮ ላሉ ህፃናቶች እየተሰሩ ያሉ ምግቦች አሉ። በፕሌሊስት ላይ በቅደም ተከተል የ6፣ የ7፣ የ8 ወር ለየብቻ ፕሌሊስት ላይ ሁሉንም አዘጋጅቼላችኋለሁ፣ አስሬዋለሁ። ለማየት እንዲመቻችሁ እሱን መመልከት ትችላላችሁ። እሺ፣ ለመጀመሪያ ለቁርስ ያዘጋጀሁት የሚሌት ገንፎ ነው። የተፈጨ የሚሌት ዱቄት፣ አፕል እና ፒች ነው ለቁርስ ያዘጋጀሁት። እንደምትመለከቱት አፕል እና ፒቹን አንድ ጋር በእንፋሎት አበስለዋለሁ። ሚሌቱን ደግሞ በቀዝቃዛ ውሃ በመበጥበጥ አገነፈዋለሁ። ብዙ ጊዜ ሚሌት የመጓጎል ባህሪ ስላለው ከበጠበጥኩኝ በኋላ በማጥለያ አድርጌ ነው የምጨምረው የበጠበጥኩትኝን ሊጡን ማለት ነው። እንደዚህ ብዙ ጊዜ የመጓጎል ባህሪ ያለው እና በዚህ መልክ ብትጠቀሙት የተሻለ ነው የሚሆነው። ከነዚህ ግብአቶች የምናገኘው የተለያየ ጠቃሚ ንጥረ ነገሮች አሉ። እንደ አይረን፣ ካርቦሃይድሬት፣ ቫይታሚን ሲ እና የመሳሰሉ ንጥረ ነገሮችን እናገኛለን። እንደዚህ ካገነፋሁትኝ በኋላ አንድ የቴምር በሻይ ማንኪያ ወይ ደግሞ አንድ ፍሬ ቴምር እንጨምርበትና እናበስለዋለን ማለት ነው። እዚህ ጋር በእንፋሎት የበሰለውን ፒችና አፕላችንን ከጎን በማድረግ ገንፏችንን አድርገን በዚህ መልኩ እንመግባቸዋለን ማለት ነው። በዚህ አጋጣሚ የተሰራው ስራ ከጠቀማችሁና ከወደዳችሁት ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ ለዚህ ቤት ሰብስክራይብ በማድረግ ተቀላቀሉ። ለቁርስ መክሰስ ያዘጋጀሁትኝ አይብ ነው። አይባችንን ያው የኔ በደንብ ፍርፍር ያለ አይብ ነው እዚህ ጋር ያለው። አጋጣሚ ለስለስ ያለ አይብ ካለ ምናልባት ለመብላት ይከብዳችኋል ብላችሁ ካላችሁ መፍጨት ትችላላችሁ፣ ግን ለመብላት ይችላሉ። ይህ የሚያንቅ ነገር ስላልሆነ ለቁርስ መክሰስ ያዘጋጀሁት አይብ ነው። ለምሳ ያዘጋጀሁትኝ ዱባ፣ ስፒናች፣ የዶሮ ስጋ እና ድንች። እዚህ ጋር ድንቻችንን ዱባና የዶሮ ስጋውን አንድ ጋር በመቀቀል እናበስለዋለን። ልክ እሱ ሊወጣ 3 ደቂቃ 4 ደቂቃ ሲቀረው ነው ስፒናቻችንን የምንጨምረው ማለት ነው። እንደዚህ አድርገን 3 ደቂቃ 4 ደቂቃ ሲቀረው ስፒናቻችንን ጨምረን እናበስለዋለን። ከበፊት ጀምሮ አንድ ጋር መቀቀል ስለሌለበት እነዚህንም አንድ ጋር በማድረግ በሹካ ወይ በድንች መፍጫ እንፈጨዋለን። ፈጭተን በዛ መልኩ እንመግባቸዋለን። ከምሳው ደግሞ የተለያየ ንጥረ ነገሮች እናገኛለን። እንደ ፕሮቲን፣ አይረን፣ እንደ ቤታ ካሮቲን እና የመሳሰሉ ንጥረ ነገሮችን እናገኛለን። አሁን ልጆቹ እያደጉ ስለሆነ እንደዛ ቀጭን የሆነ ፒውር የሆነ ነገር መመገብ አይጠበቅብንም። ማግኘት መለማመድ ስላለባቸው በደንብ የበሰለ ይሁን እንጂ በዚህ መልኩ እናቀርብላቸዋለን ማለት ነው። ከምሳ በኋላ ደግሞ ለመክሰስ ያዘጋጀሁትን ፓፓዬ ነው። የበሰለ ፓፓያችንን ቁርጥርጥ አድርገን በእጃቸው እያነሱ ወይ ደግሞ በሹካ እያነሱ ሊበሉት እንዲችሉት አድርጋችሁ በደንብ ሙከክ ያለ ፓፓዬ እንመግባቸዋለን። ከዛ በመቀጠል ወደ መጨረሻው ወደ እራት ገባለሁ። ለራት ያዘጋጀሁት ምስር፣ ቲማቲም እና
ትንሽ የበሶ ብላ ቅጠል እዚህ ጋር ምስራችንን በደንብ ሞልጭ አድርገን በማጠብ የበሶ ብላ ቅጠሉን እንጨምርበታለን። እዚህ ጋር ቲማቲማችንን በውሃ ትንሽ ቀቀል አድርገነው ከላይ ልጣጩን እንልጠዋለን። ያው ምስር ሁሉ ጊዜ እንደምናገረው በደንብ ታጥቦ ውሃ የመሰለ ውሃ የታጠበበት ውሃ ንጹህ እስኪሆን ድረስ መጽዳት ይኖርበታል። ከዛ ቲማቲማችንን ልጣጩን ልጠን እሱን አድቅቆ በመክተፍ የምንቀቅለው ምስር ውስጥ በመጨመር አብረን ወከክ ብሎ እንዲበስል እናደርጋለን። ከነዚህም ግብአቶች የምናገኘው እንደ አይረን እና የመሳሰሉ ንጥረ ነገሮች አሉ። በራሱ አንቲኦክሲዳንት ነው ደግሞ። እዚህ ጋር ቲማቲሙን እና ምስሩን በሹካ ምስሩ በጣም ስለሚበስል በሌላ ነገር መፍጨት አይጠበቅብንም። በእንትኖቹን በሶ ብላዎቹን እንደዚህ ከበሰለ በኋላ ከውስጡ ቅጠሉን እናወጣዋለን። የሚፈጭ ቢሆን አብረን መፍጨት እንችላለን፣ ግን ያው ስለማንፈጨው ቅጠሉን እናወጣዋለን። ለመቀጠል ኦሊቭ ኦይል ወይ ደግሞ የወይራ ዘይት ጨምረን በመቀላቀል እንመግባቸዋለን ማለት ነው። ዛሬ ለ9 ወር 4ኛ ቀን የሰራሁት ምግብ ይሄንን ይመስላል። በሚቀጥለው ደግሞ በቀጣዩ ቪዲዮ እመጣለሁ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ኮሜንት፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ ተቀላቀሉ። የደውል ምልክት ተጭናችሁ ደግሞ ሁሌ የምለቀው ቪዲዮ እንዲደርሳችሁ አድርጉ። ላለሁኝ በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ። ተባረኩ።